ጥቂት ደቂቃ ነው ማገለግላችሁ፣ ብዙ አይደለም። ጥቂት ደቂቃ ነው ማገለግላችሁ። ጌታ ይባረክ። ለጌታ ክብር አነባለሁ። መዝሙር ዳዊት ምዕራፍ 57 ከቁጥር 6 ለእግሮቼ ወጥመድን አዘጋጁ፣ ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። አልሰማችሁ? ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። ዘርጋ እጅህን። እኔ እዚህ ጉባኤ መካከል ደካማ ሰውን አልፈልግም። ለደካማ ሰው መገለጥም አላወራም። እግዚአብሔር ብነግርም እንኳን ድምፅ ለዛ ሰው ብልክም እንኳን አስፈቅዳለሁ። ዛሬ ለዚህ ሰው አልፋለሁ ብዬ በጣም ለሚያመልክ ሰው ነው እኔ ትንቢትም ማውጀው። አስተማሪ እንኳን ትምህርት ቤት የሚያስተምር አስተማሪ በጣም ጎበዝ ለሆነው ተማሪ ቦነስ ይሰጣል። ክላስ ውስጥ መልስ ስለሚመልስ የሆነ ከባባድ የሆኑ መልሶች ስለሚመልስ ቦነስ ይሰጣል። ልጁ 97 ካመጣ 3 ነጥብ ይጨምራል፣ ወይ 98 ካመጣ 2 ይጨምራል፣ 95 ካመጣ 5 ሊጨምር ይችላል። ጸባዩን አይቶ የሚመልሰውን መልሱን አይቶ ክላስ ውስጥ አንተ የምታሳየው እንቅስቃሴ ሁሉ የሆነ በነጥብ ነው። ይሄንን ማወቅ አለብን። አሁን በደንብ ለሚያመልከው ሰው ነው ይሄ ቃል። ዘርጋ እጅህን ተቀበል። ታምናለህ? ታምኛለሽ? ላንቺ ያዘጋጁ ራሳቸው ይያዛሉ። ላንቺ ጉድጓድ የቆፈሩ ራሳቸው ይገባሉ። ባጥቢ ያለ ሰው እቅፍ አድርግና ላንቺ ጉድጓድ ያዘጋጁ ራሳቸው ይገባሉ። እሺ ዘርጋጅን ከነስማ ታምናለህ? 4 ዓመት 5 ዓመት 20 30 ዓመት ላንቺ ያ አዘጋጅቶ ራሱ ይገባል። ላንተ ብሎ አዘጋጅቶ ራሱ ይገባል። ባጥቢ ያለ ሰው ገፋ አድርገና ከወደቀ እኔ ያነሳለሁ፣ ችግር የለም። ገፋ አድርገና ላንተ ብሎ አዘጋጅቶ ራሱ ይገባል። ድገምና ላንተ ብሎ ቆፍሮ ራሱ ይገባል። አማኩሽያ ዘርጋ። ያው ጌታ ምስክሬ ነው። ከዚህ ማታ ጀምሮ በጠላት ቤት የሆነ ጩኸት ይወጣል። አንቺ ቤት ግን ምስጋና ይሆናል። በደንብ ስሙ። ይሄንን የዘመረው ማን ነው ካላችሁ ዳዊት ነው። ንጉሱ ዳዊት ምን አለ? ለእግሮቼ ወጥመዱን አዘጋጁ፣ ነፍሴንም አጎበጧት። አይዞይ ዳዊት በበሽታ አይደለም የተቸገረው፣ በሰው ነው የተቸገረው። በጣም በሰው የተቸገረ ሰው ነው ዳዊት። በደንብ ስሙ። በበሽታ አይደለም፣ በሰይጣን አይደለም፣ በገንዘብ እጦትም አይደለም፣ በማጣትም አይደለም የተቸገረው። በጣም እሱ የተቸገረው በሰው ነው። ሰው ለሱ አይመቸው፣ በጭራሽ ሰው አይመቸው። በደንብ ስሙ። 40 ቀንና 40 ሌሊት የእስራኤል ሰዎች በጎልያድ ምክንያት በጣም ተቸገሩ። እስራኤልና ፍልስጤም ሰዎች አንድ ቀን ለውጊያ ወጡ። ለውጊያ በወጡበት ሰዓት አንድ በጦርነት የታወቀ በጣም እጅግ ጀግና የሆነ አንድ ጎልያድ የሚባል ሰው በፍልስጤም ዘንድ ነበረ። በደምብ ስሙ። ይሄ ጎልያድ ምን ይላል? ከናንተ አንድ ሰው መጥቶ ይላል። ጎልያድ ከናንተ አንድ ሰው መጥቶ ከኔ ጋር ከተዋጋ እኔን ካሸነፈ
እኔን ካሸነፈ እኔ ለእናንተ ባሪያ እንሆናለን። እሱን ደግሞ እኔ ካሸነፍ እናንተ ለኔ ባሪያ ትሆናላችሁ እያለ በጣም ያስፈራራል። ብረቱን ለብሷል። በዛ ላይ ግዙፍ ነው። በዛ ላይ ረሽም ነው። በዛ ላይ ደግሞ የጦርነት ልምድ ያለው ሰው ነው። በእስራኤል ዘንድ ማንም የደፈረ የለም እሱን። በእስራኤል ዘንድ ማንም ጎልያድን የደፈረ የለም። አንድ የበጎች እረኛ የሆነ በጫካ ያደገ በአባቱ ቤት 8ኛ የሆነ ውርስ የማይሰጠው የተጣለ አንድ ብላቴና ነበር ዳዊት የሚባል በእሴይ ቤት ውጊያ የሄዱትን ወደ ጦርነት የሄዱትን ወንድሞቹን ለማየትና ለነሱ ምግብ ለመስጠት አባቱ ነው የላከው። አባቱ ልኮ ምግቡን ተሸክሞ ውሃውን ይዞ ለወንድሞቹ ወደ ጦርነት ቦታ መጣ። ወደ ውጊያ ሜዳ መጣ። ሲመጣ የእስራኤል ሰዎችን ጎልያድ ያስፈራራል። ከናንተ ውስጥ በእናንተ መሃል እኔን የሚችል ማንም የለም፣ ከኔ ጋር ተዋግቶ የሚችል የለም፣ ይገላችኋለሁ፣ አጠፋችኋለሁ ይላል። ያስፈራራል። 40 ቀንና 40 ሌሊት የእስራኤል ሰዎች ሽንት ሸኑ፣ ፈሩ፣ ደነገጡ። በቃ ልንሸነፍ ነው፣ በቃ ልንሞት ነው፣ በቃ ባሪያ ልንሆን ነው፣ ልንወድቅ ነው፣ ልንገዛ ነው። ይጮሃሉ እንደዛ እያሉ ዳዊት እንደመጣ ምግቡን ወሩሮ ማን ነው ይህንን የእስራኤልን ሕዝብ የእግዚአብሔርን ሕዝብ የሚያስፈራራ? ማን ነው ይሄ ሰው? ከዚህ ሰው ጋር እኔ ይዋጋለሁ፣ እኔ ሄጄ ይገለብጣለሁ፣ እኔ ሄጄ ይወጋለሁ፣ እኔ ሄጄ ይገላለሁ ነው። አዎ እንደዛ ከሆነ እንደውም ሽልማት አለ በንጉሱ ዘንድ፣ በማዘን በሳኦል ዘንድ ሽልማት አለ ላንተ። ይሄን ሰው ከጣልክ፣ ይሄን ሰው ከገደልክ ሽልማት ይኖርልሃል። አንደኛ ሽልማት የገዛ ልጁን ንጉሱ ይሰጣል አሳልፎ። ሁለተኛ የአባትን ቤት ከግብር ያሳርፋል። የአባት ቤት ግብር እንዳይከፍል ያደርጋል። ጥሩ ቦታ ይሰጣል ነው። ባይሰጥም ምንም ባያደርግም ይህን ሰው እኔ ይዋጋለሁ፣ ይገለብጣለሁ። አሜን። እንደዛ ከሆነ ለንጉሱ እነግራለሁ አለ ሰውየው። ጉዳዩ ወደ ንጉሱ ጋር ደረሰ። አምጦት አለ። ሲመጣ ትንሹ ብላቴና፣ በጣም ትንሹ ብላቴና፣ በሰው አይን የማይገባ ሰዎች ሁሉ እሱ እኔ እዋጋለሁ ብሎ ትንሹ ብላቴና ለመታነ ዳኛው ካይቤ ጎስና ችግር የለም፣ እኔ ብዙ ልምድ ወስጃለሁ። በጫካ ከአንበሳ ጋር ከድብ ጋር ተዋግቼ ብዙ ጊዜ አሸንፌያለሁ። ይህንን ሰው ለማሸነፍ አያቅተኝም። እኔ እሄዳለሁ፣ እኔ እዋጋለሁ። ከሄደ በኋላ በአንድ ድንጋይ ጎልያድን ገለበጠኝ። በአንድ ድንጋይ ኮን ታመኩሽያ ታምናለህ? አንተ ከዚህ ስትሄድ ብዙ ዓመት አንተን እያስፈራራ የቆየ ጠላት ሞቶ ይገኛል። አሜን። በስራ ቦታ እያስፈራራ፣
በመንገድ እያስፈራራ በሰፈራችሁ እያስፈራራ የቆየ ጠላት ሞቶ ይገኛል። ባጥቢያ ያለው ገፋ አድርገና ከዚህ ስትሄድ በል ያንተ ጠላት ሞቶ ይጠብቃል፣ ወድቆ ይጠብቃል፣ ደክሞ ይጠብቃል። አሜን። በአንድ ድንጋይ ሄዶ ምን አደረገ? ገለበጠ። ፍልስጤሞችን የእስራኤል ሰዎች አሸንፎ ሲመለሱ በዳዊት ምክንያት አሸንፎ ሲመለሱ የእስራኤል ሴቶች እነሱን እየተቀበሉ አንድ መዝሙር ዘመሩ። በደንብ ስሙ። በጣም በዳዊት ላይ ውጊያ እንዲነሳ ያደረገችው እቺ መዝሙር ናት። የእስራኤል ሴቶች ምን አሉ? ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ። እቺ ናት አሁን ምክንያት የሆነችው። አንተ ከሳው ጋር እኩል ሆነ ስትኖር ማንም አንተን አይነካም። በሰፈር፣ በስራ ቦታ፣ በከተማ፣ በገጠር ከሰዎች ጋር አንተ እኩል ስትሆን እድር ጥለ፣ እቁብ ጥለ፣ ለቅሶ ሄደ፣ ምረቃ ሄደ፣ የሆነ ቦታ እኩል ከነሱ ጋር ተራምደ ስትሄድ ማንም በአንተ ላይ ተጽዕኖ አያስነሳም። ማንም አንተን አይነካም። በሰፈር ካሉ ሰዎች፣ በስራ ቦታ ካሉ ሰዎች፣ ካሉ ሰዎች አንድ እርምጃ ወደ ላይ ስትጨምር፣ አንድ ኢንች ወደ ላይ ስትጨምር ያኔ ነው ውጊያ ባንተ ላይ የሚነሳው። ያኔ ነው አነ መኪና ገዲያ የምትዩ ጋር አነ መኪና ሸማ ጦንቃ ያገ ቢትሪ ቢያ በሰፈር አንድ የሚሽለው ከይወርስ ጊዜ ለዳዊት ብልጫ ስለተሰጠ ነው። ብልጫ ስለተሰጠ ነው ሳኦል በሱ ላይ ተጽዕኖ የፈጠረው። ዘርጋጅን እግዚአብሔር ቀለም ብሎ ለተቀበለው ይሁንለት። አሜን። ወንድ ይሁን፣ ሕፃን ይሁን፣ አዋቂ ይሁን፣ አንድ ሰው ዘሎ ይሁን፣ ቁጭ ብሎ ይሁን፣ ግን ቀለም ብሎ ከተቀበለ ይሁንለት። አሜን። ሃማ በጠላቲ ቤት ተጽዕኖ እስኪፈጠር ድረስ እግዚአብሔር አንተን ያሳድጋል። አሜን። ዘርጋጅን ያንተ እድገት፣ ያንቺ እድገት በሟርተኞች ቤት ተጽዕኖ ይፈጥራል። ማታርግ ባጥጋለ ሰው ጋር ተሳይቱ ጎታ ከምተና ሎይተሽ ወጫዛራ ያለ ኦዳ ነዲቻይ ጋር ኦዳ ነሞርክ ያከታል ያለ መቶ መላና ያጋ ያንተ እድገት በል ያንተ እድገት በጠላቲ ቤት በል ችግር ይፈጥራል፣ መከራ ይፈጥራል፣ ነውጥ ይፈጥራል፣ ለቅሶ ይፈጥራል፣ ሐዘኑ ይፈጥራል። ማን ነው ከኔ ጋር ዘሎ አሜን ብሎ አሜን። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ ብሎ የእስራኤል ሴቶች ዘመሩ። እነሱ ከዘመሩ በኋላ ሳኦል እንደዚህ አለ፣ ከሚስቴና ከንግስናዬ በስተቀር ለኔ የቀረ ምንድን ነው? ሞገሱን ለሱ ሰጡ፣ ለዳዊት ብልጫውን ለሱ ሰጡ፣ አሸናፊነቱን ለሱ ሰጡ፣ ኃያልነቱን ለሱ ሰጡ። ከሚስቴና ከንግስናዬ በስተቀር የቀረ ምንድን ነው ለኔ? ስለዚህ እኔ ሰው ውሎ እያደረ ቦታዬን እንዳይወስድ፣ ንጉስ እንዳይሆን፣ የተለየ ሰው እንዳይሆን፣ ተጽዕኖ ፈጣሪ እንዳይሆን ይህን ሰውን መግደል አለብኝ፣ ማጥፋት አለብኝ ብሎ በንጋታው ጦሩን ወረወረ። ጦሩን መጀመሪያ ሹ ኦትሪ ዲዮደ ግርግዳ አሜን አሜን ተርፏል አይደል? ቆይ ነገ እሞክራለሁ ይላል። አሁንም ይለቃል ጦሩን ሹ አድርጎስ ልክ ቀጥ ብሎ ግርግዳ አሜን አለ እኮ ዳዊት በዛ ቦታ አለ። ግን ልክ
ኢድሞት ያንቃጤ በደን ያለ ሻወደስ አሜን ዳዊትን አልነካም አሜን ጦሩ እኮ ነው ዳዊትን እኔ አልነካም እሱ ከእግዚአብሔር ጋር ነው መንካት አልችልም አሜን መውጋትም አልችልም ስለዚህ እሱን አላገኝም ግርግዳውን አገኛለሁ ብሎ ለዶ ግርግዳ ላይ በቃ ዛሬም አምልጠላለን ሌላ ቀን ሞክራለሁ ብሎ በሌላ ቀን ይሞክራል እንደተለመደ ነው ምንም አዲስ ነገር የለም አማ ኩሽያ ነቦሊ ቢቲ መለሶ ገለና ቶሶ ታዋ ነገር ለአይባ አሳኩ ይደነ አይባ ሀማ ኩሽያ ምኪ ሀማ ነቦላ ቢቲ ጥቁር ውሃን ሐዋሳን በተለያየ ቦታ ጦንቃዩን እየቀየረ ከተማውን እየቀየረ ባንቺ ላይ እያስደገመ በባዶ እጅ ወደ ቤቱ ይገባል ባጥ ያለው ሰው ገፋ አድርግና ዘና ብለን ኑር በል ዘና ብለን ማንንም አንተን አይነካም የጠላት ጦር በል የሟርተኞች ጦር አንተን አይነካም ቤትን አይነካም ትዳሪን አይነካም ዘርጋ እጅን ዘርጋ በፎቶይ ላይ የሚያስደግሙ በጫማይ ላይ የሚያስደግሙ በልብስ ላይ በማልኬ ላይ በቤተሰቦች ላይ የሚያስደግሙ ሰዎች ዛሬ ማታ በባዶ እጅ ወደ ቤታቸው ይገባል አሜን ይሞክራሉ እንጂ አይችሉም ይወረውራሉ እንጂ አይወጉም አጥቢ ያለው ሰው መታርግና ንገረው መታርግና ይሞክራሉ እንጂ አይችሉም ቢገምና ይሞክራሉ እንጂ አይችሉም በድግምት ይሞክራሉ በሐመት ይሞክራሉ በሌላ ነገር ይሞክራሉ ነገር ግን አይችሉም ታምናለህ ከዚህ ማታ ጀምረህ ለሟርተኞቹ ቦምብ ትሆናለህ እሳት ትሆናለህ ጦር ትሆናለህ መዶሻ ትሆናለህ